ወይቤሎሙ ተአመኑ ከመ አነ ውእቱ ወኢትፍርሁ። የማርቆስ ወንጌል ምዕራፍ 6 ከቁጥር 50 ላይ የምናገኘው ኃይለ ቃል ነው። ወይቤሎሙ ተአመኑ ከመ አነ ውእቱ ወኢትፍርሁ። እኔ እንደሆንኩ እመኑ አትፍሩ የሚል ቃል እንነጋገራለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ አምስት ገበያ ያህል ሕዝብ ይከተለው ነበርና አምላካችን መድኃኒታችን ኢየሱስ ክርስቶስን የሚከተለው ሕዝብ ሁሉ የየራሱ ፍላጎት ነበረው። አንዳንዱ በበሽታው በሕመሙ ምክንያት በሽታ ያለባቸው ይፈውሰናል ያድነናል ብለው፣ የተራቡት ብንራብ ያበላናል ብለው ይከተሉት ነበር። ግማሾቹ ደግሞ የቃሉን ትምህርት የእጁን ታምራት እያዩ የአንደበቱን የመልኩን ግባት እየተመለከቱ ይህ ሁሉ እያንዳንዱ የራሱ ፍላጎትና አመለካከት ያለው ሕዝብ ይከተለው ነበርና ያንን ሕዝብ በገሊላ ባሕር ዳርቻ የእግዚአብሔርን ቃል አብዝቶ ሲያስተምር ከቆየ በኋላ መሐሪ ቅርብ ባይ ሰውን ወዳጅ ርኅሩኅ አምላክ ነውና የነፍሳቸውን ይህ ሕዝብ የነፍሱን ቃል እግዚአብሔር ትምህርት ተምረዋል፣ ለሥጋው ምግብ ያስፈልገዋል የሚለውን ርኅራኄውን አብዝቶ አሰበ፣ ተመለከተ። በዚያን ጊዜ ደቀ መዛሙርቱ ትምህርት የተማረ ሕዝቡ እየመሸ ነው፣ እራታቸውን ምግባቸውን የሚሆን የለምና ወደ ከተማው ሄደው እንዲገዙ አሰናብታቸው እያሉ ይጠይቁት ነበር። ኧረ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ስጧቸው፣ እናንተ ያላችሁን አቅርቡ፣ ናመግቧቸው ይላቸው ነበር። እነሱ ደግሞ 5 እንጀራና 2 ዓሣ ብቻ ነው ያለው፣ ይህ ለዚህ ሕዝብ እንዴት ይደርሳል ብለው ተጨንቀው ይነግሩታል። ያለውን 5 እንጀራና 2 ዓሣ አቅርቡ አምጡት ወደ እኔ አላቸው። አቀረቡለት። ይዞ እየጸለየ ወደ ሰማይ ተመልክቶ ሲባርከው 5 እንጀራና 2 ዓሣ በበረከት በዚያ በረከተ። በዚያን ጊዜ ደቀ መዛሙርቱን በሉ በለመለመ መስክ በተመቸ ቦታ ላይ ይህን ሕዝብ 50-50ውን 100-100ውን በረድፍ አድርጋችሁ አስቀምጡት አላቸው። እንዳዘዛቸው አደረጉ። በለመለመ መስክ በተመቸ ቦታ አስቀምጦ ያን ምግብ እየቆረሰ በተራቡት ሊመግባቸው በፈቀደው በሕዝቡ አጠገባቸው፣ አበላቸው። ከሴቶችና ከሕፃናት ሌላ ሳይቆጠሩ ማለት ነው 5000 ሕዝብ በልቶ ጠገበ። በ5 እንጀራ በ2 ዓሣ። የበረከት አምላክ ቸር ነውና። ቅዱስ ኤጲፋንዮስ በቅዳሴው ላይ ኄር ዘእንበለ እከይ የዋህ ዘእንበለ በቀል ወእጉስ ዘእንበለ መዓት፣ ያለ ክፋት ቸር ነው፣ ያለ በቀል የዋህ ነው፣ ያለ ቁጣ ትዕግሥተኛ ነው። ወጻድቅ
ዘንበለ ኃጢአት ያለ ኃጢአት ጻድቅ ወንጹሕ ዘንበለ ርሳት እድፍ የሌለበት ንጹሕ ነው። ወሃቢ ዘንበለ ክላት ጸጋዊ ዘንበለ ደንጽሖ ያለ መከልከል ሰጪ ያለ መንፈግ ለጋስ ነው ብሎ የአምላካችን መጋቢነቱን ምሕረቱን ቸርነቱን ይቅርታውን ይመሰክርለታል፣ ይናገርለታል። አምልቶ አስፍቶ ጽፎለታል፣ ተርጉሞለታል ማለት ነው። ታዲያ ይህ አምላክ ነው ያለ መከልከል የሚሰጥ ያለ መንፈግ የሚለግስ 5000 ሕዝብ በ5 እንጀራና በ2 ዓሣ አጠገበ። ክብርና ምስጋና ለሱ ይሁን። አዎ ዛሬም መጠለያ ቤት አጥተው በድንኳን ያሉትን የሚበሉት የሚጠጡት ያጡትን ሊለምኑ ያፈሩትን ገጸ ምሕረቱን መልሶ በምሕረቱ በቸርነቱ በዓይነ ምሕረት ተመልክቶ ያግብልን ይመግብልን። ታዲያ ይህንን ነው ከመገባቸው በኋላ ደቀ መዛሙርቱ ወዲያ ማዶ ወደ ቤተ ሳይዳ በጀልባ ተሳፍረው በባሕር መካከል እንዲሄዱ አዘዛቸው። ከበረከተ ኅብስት በኋላ አበርክቶ ከመገባቸው በኋላ ያስተማራቸውን አስተምሮ የመገባቸውን ሕዝብ እያሰናበተ እናንተ እኔን ቀድማችሁ ወደ ቤተ ሳይዳ ሂዳችሁ ቆዩ ብሎ አዘዛቸው። ቅዱሳን ሐዋርያትም እንደታዘዙት እንደ ቃሉ በጀልባ ሆነው ወደ ቤተ ሳይዳ ለመድረስ በባሕሩ ላይ ሄዱ። በዚያ ላይ ሳሉ ነፋስ ሞገድ ማዕበል ከፊታቸው ተነሳ። ተጨነቁ። ሳይነግሩት የሚያውቅ ሳይለምኑት የሚሰጥ ቸር አምላክ ያልተደረገውን እንደተደረገ አድርጎ የሚያውቅ ገና ሳንፈጽመው ሳናደርገው የሚያውቅ አምላክ እነሱ መጨነቅ ከሩቅ ሆኖ ተመለከተ፣ አየ። ጭንቀታቸውን ሲመለከት በባሕሩ ላይ እየተራመደ ወደ እነሱ ደረሰ። ታዲያ ደቀ መዛሙርቱ አሁንም ፈሩ። አሁን በገሊላ ባሕር በጌርጌሴኖን ሳለን ድል የነሳነው ጋኔን ሊያጠፋን መጣ ብለው ፈሩ፣ ተጨነቁ። የዚያ ጊዜ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይቤሎሙ ከመአመኑ ከመአነ ውእቱ ወኢትፍርሁ፣ እኔ እንደሆንኩ እመኑ አትፍሩ አላቸው። እነሱ ግን የሚያጠፋቸው ምትሃት ተመስሎ ጋኔን ሰይጣን መጣብን ብለው ነበር የፈሩት። ግን ከጥፋት የሚያድናቸው ጌታችን መድኃኒታችን ነው። እነሱ ምትሃት መስሏቸው ነበር። ሰማይና ምድርን ፈጥሮ ሕዝብን የሚመግብ ፍጥረተ ዓለማትን የሚመግብ አምላክ ነበር። ታዲያ በዚያ ጊዜ እመኑ አትፍሩ፣ እኔ እንደሆንኩ እወቁ አላቸው። እንግዲህ ወገኖች ምንም እንኳን በዚህ ዓለም ስንኖር የሰው ልጅ በዚህ ዓለም ሲኖር ምንም እንኳ የእግዚአብሔር ሰው ቢሆን እግዚአብሔር እንደ ቃሉ ቢሄድ ቢጓዝም በይበልጥ እንዲያውም በእግዚአብሔር ቃል በእግዚአብሔር መንገድ በእግዚአብሔር ሕግና ትእዛዝ በምግባር በሃይማኖት የጸናውን መከራና ፈተና ይጸናበታል። የእግዚአብሔር ዳዊትም ብዙ ማሞሙ ለጻድቃን፣ የጻድቃን መከራቸው ብዙ ነው፣ ወእምኩሉ ያድኅኖሙ ግን ያድናቸዋል ብሎ እንደተናገረው ቅዱሳን ሐዋርያት ታዘው አምላካቸውን ትእዛዝ ተቀብለው ወደ ቤተ ሳይዳ በጀልባ ላይ እየተጓዙ ነው ያሉት። ምንም እንኳን ከቃሉ ጋር ወጡ ታዘውም ቢጓዙ ሞገድ ማዕበል መከራና ፈተና ገጠማቸው።
ታዲያ ምንም እንኳን ቢገጥማቸው በቃሉና እንደ ቃሉ በትእዛዙ እየተጓዙ ስለሆነ በሕግ ውስጥ እየሄዱ ስለሆነ አምላካችን ደረሰላቸው። አትፍሩ አላቸው። ወደ መርከቡ ወጣና ሞገድ ማዕበሉን ጸጥ አደረገላቸው። ክብርና ምስጋና ለእሱ ይሁን። አዎ ባሕር የዚህ ዓለም ምሳሌ ናት። በዚህ ዓለም ይቻለምና በዚህ ዓለም መኖር ብዙ ውጣ ውረድ አለው። እንደሚታወቀው የባህር ጉዞ አስቸጋሪ ነው። አዎ ሞገድ ማዕበሉ እንኳን ጀልባውን ቀርቶ በሞተር የሚሄደውን መርከቡን እንኳ እንዴት እንደሚያናውጠው እንዴት እንደሚያስቸግር መርከበኞች እንዴት እንደሚቸገሩ በዓይናችን እንኳን ብዙዎቻችን ባንመለከት በጽሑፍ በንባብ ስናነበው ወንጌሉን በመጻሕፍትም ስናገኘው እንዴት አስቸጋሪ እንደሆነ እናያለን፣ እናውቃለን ማለት ነው። ስለዚህ ለዚህ ሁሉ ታዲያ ምንድን ነው የሚያስፈልገው? ማመን። ጌታ ኢየሱስ ክርስቶስ አንተ ታውቃለህ ማለት። ስለዚህ ነው ሐዋርያቱ ሲጨነቁ ሲጠበቡ እኔ እንደሆንኩ መኑ አትፍሩ አላቸው። ኧረ ይህ ዓለም ውጣ ውረዱ ብዙ ነው። በዚህ ዓለም ሲኖሩት የዚህ ዓለም ሕይወት እና ዓለሟ አስቸጋሪ ናት። ዓለም ተለዋዋጭ ናት። ማጣት፣ ማግኘት፣ መውደቅ፣ መነሳት፣ ማዘን፣ መደሰት ይህን የተፈራረቀበት ይኖራል። ይህን እያፈራረቀች ነው የምታኖርና አለ። ዛሬ የምናየው ይህንን ነው። በዓለም ላይ ያለው ምንድን ነው የምንመለከተው? አዎ ይሄ የጦርነቱ ሞገድ ማዕበሉ፣ የመለያየቱ ማዕበል፣ ፍቅር የማጣቱ ማዕበል፣ የመነቃቀፉ ማዕበል ዛሬ ዓለምን እያናወጣት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በጭንቀታቸው ላይ ደርሶ በእኔ እመኑ፣ እኔ እንደሆንኩ እመኑ፣ አትፍሩ ያለ አምላክ ዛሬም በዓለም ላይ በጦርነት፣ በመለያየት፣ በጥላቻ፣ በመከፋፈል የሚናወጠውን የዓለም ሕዝብ የጥላቻውን ሞገድ የመለያየቱን ሞገድ በቸርነቱ ጸጥ እንዲያደርግ ኢየሱስ ክርስቶስ ፈቃድ ይሆንልን። ሰው ሲያምን ርኅሩህ ይሆናል። ሰው ሃይማኖት ሲኖረው ራሱን ዝቅ ያደርጋል። ሰው ሃይማኖት ሲኖረው ከራሱ ይልቅ ባልንጀራውን ይወዳል። ሰው ሃይማኖት ሲኖረው ከራሱ ይልቅ ባልንጀራውን ያከብራል። ሰው ሃይማኖት ሲኖረው ከራሱ ይልቅ ሌላ ሰውን ይወዳል። ሰው ሃይማኖት ሲኖረው በሃይማኖት ሲጠነክር እኔ ምንድን ነኝ ብሎ ራሱን ዝቅ ያደርጋል። ስለዚህ ነው የእግዚአብሔር ዳዊት ምን ብሏል? አንሰ ፄዋ እኮ ሰብአ ዳዊትን ያህል ሰው ንጉሥ ነው። 40 ዓመት ሕዝበ እስራኤልን የገዛ ያስተዳደረ ነው። እግዚአብሔር እንደ ልቤ ያለው ሰው ነው። ታዲያሳ በክርስቶስ ስለሚያምን ሃይማኖት ስላለው የክርስቶስ የእግዚአብሔር ሰው ስለሆነ እኔ እንደትን ነኝ ምንድን ነኝ ያለ ይህ ነው። ሰው ሃይማኖት ሲገባውና በሃይማኖት ሲጸና ራሱን ከፍ ያደርግ። ራሱን ዝቅ ነው የሚያደርገው። ከራሱ ክብር ይልቅ የባልንጀራው ክብር ሊቀድም ይገለጥ። እርሱ ያደረገው መልካም ነገር ይልቅ ባልንጀራው ያደረገው መልካም ነገር እንዲታወቅ እንዲታይ ይፈቅዳል። ሰው በሃይማኖቱ ካላላ ግን ይህን ነገሮች ሁሉ ሊፈጽም አይችልም። ከክርስቶስ ጋር ሊቀጥል አይችልም። ሐዋርያው ቅዱስ ጴጥሮስ እንዲሁ በባህር ላይ ሲሄዱ ሞገድ ማዕበል የባህሩ ማዕበልና ሞገድ ሲያማታው እንዲህ ሲጨነቁ አምላካችን በመካከላቸው ሲደርስ እንዲሁ ተመሳሳይ ነው። በማቴዎስ ወንጌል ምዕራፍ 14 ከቁጥር 28 ጀምሮ ስንመለከት እዚያ እንዳሁን በጭንቀታቸው ላይ ደረሰና
አይዟችሁ አትፍሩ ሲል ቅዱስ ጴጥሮስ አወቀው። አንተ ካሆንክስ ወደ አንተ ልምጣ አለው። ፍጹም አምላክነቱን ስላመነ በባሕሩ ላይ እሱ እያለ እንዲሄድ በፍጹም ልቡ ስላመነ እና አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ውሃው እንደ ፍንጃል እንደ ስኒ ጸንቶለት እየተራመደ ሳለ የነፋሱ ኃይልና ንውጽውጽታው አላቆምም ነበርና ነፋሱ ሲያናውጸው ቅዱስ ጴጥሮስ ወደ መጠራጠር ሄደ። የዚያ ጊዜ ሃይማኖቱ ወደ ጥርጣሬ ውስጥ ሲወድቅ ውሃው እየለቀቀው ሊሰጥማ ቅዱስ ጴጥሮስ ተጨነቀ፣ ወደ አምላኩ ጮኸ። ጌታችን ታዲያ ምንድን ነው ያለው? አንተ ሃይማኖት የጎደለህ ምን ትጠራጠራለህ? አምላክ አለ ከፊቴ ያድነኛል አትልም ነው ያለው። ሰው ሃይማኖቱ ሲጎድል በደቂቃ ይወድቃል፣ ከፈጣሪውም ይለያል። ቅዱስ ጴጥሮስ በሃይማኖቱ ጸናና በፍጹም ሃይማኖት አንተ ከሆንክስ ብሎ ፈጣሪውን ሲያውቅ እና ወደ እኔ ሲለው በፍጹም ሃይማኖት ሲጓዝ ሳለ ባሕሩ እንደ ፍንጃል ጸንቶለት መልካም ጥርጊያ ጎዳና ሆኖለት ሲጓዝ ነበር። በመካከል ላይ ግን ሲጠራጠር ምን ሆነ? ውሃው ሊያሰጥመው ለቀቀው። በዚያ ጊዜ ምንድን ነው ያለ? አንተ ሃይማኖት የጎደለ ወገኖች፣ ሃይማኖት የጎደላችሁ ሰው እንዳንወቀስ በሃይማኖት በምግባር ጸንተን እንድንኖር የእሱ ቅዱስ ፈቃድ ይሆንልን። እምነት ካለ ሁሉ ነገር ይፈጸማል። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት በማርቆስ 5 ከቁጥር 25 ላይ ስንመለከት ሰው እያመለከች የዚህን ዓለም ጠቢባንና ጠንቋዮች መሰሪዎች ያድኑኛል ብላ ገንዘቧን ስትጨርስ ሰው ስታመልክ ብዙ ጊዜ ቆየች። አላዳኗትም። ገንዘቧን ጨረሰች። ገንዘቧ አለቀ። ከዚያ በኋላ ግን እግዚአብሔር ሲምር ሲታረቅ ይቅር ሲል ፈጥኖ ይደርሳል። መልካሙን ነገር ያመለክታልና የሁሉ ገንዘብ ጨረሱ። ይህን ሁሉ እንግዲህ ጥበበኞችን ጠየቁ፣ ሊያድኑኝ አልቻሉም። አሁን ግን በገሊላ አጠገብ በገሊላ አውራጃ ሕሙማን የሚፈውስ ሲራቡ አበርክቶ የሚመግብ አለ ተብያለሁ ብላ የጠየቀች ባለበት ሄደች ነው የሚለው። የሄደችውም ደግሞ የልብሱን ጫፍ እንኳን ተጋፍቼ ከዚያ ሁሉ መካከል ብነካ እድናለሁ። ሰው ሲያምን ይሄ ነው። ታዲያ ምን አላት ጌታችን መድኃኒታችን ኢየሱስ ክርስቶስ? እምነትሽ አዳነሽ። እምነት ያድናል። እምነት ሩህ ያደርጋል። እምነት አለ ሰው ለጸሎት ይተጋል። እጁ ለምጽዋት፣ አንደበቱ ለጸሎት፣ ልቡና ለመልካም ሐሳብ ይዘጋጃል። ይሄ የምናየው ዛሬ እሱ በሱ የምንጋደለው እኮ ሃይማኖት ጠፍቶ እኮ። ሃይማኖት ሲጠፋ ራዕይ ጠፋ። ራዕይ ሲጠፋ ዘረኝነት በዛ፣ መከባበር በዛ፣ ጎጠኝነት በዛ፣ ወዘኝነት በዛ። አንተ መመርጥ ነው የት ትመጣለህ? አይደለም በሀገሮቹ በወንዞቹ ቅዱስ ቤተክርስቲያን እንዲህ ሆኗል። እንደዚህ ነው የሆነው። ቤተክርስቲያን በ40 ቀኑ የተጠመቀ በ80 ቀኗ የተጠመቀች ከጽንፍ እስከ ጽንፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለችው ቤተክርስቲያን ገንዘብ ናት ለማንኛውም ክርስቲያን እንጂ የትናንት ሰው የነገ ሰው የበቀደም የዛሬ ዓመት የሚባል ነገር የለም። ታዲያ ምንድን ነው? ሃይማኖታችን ላላና ወርደን አለመኔነታችንን ጭካኔያችንን ከአራዊት በላይ አራዊት እኮ ተስማምቶ ይኖራል በበረሃ አንበሳው መምሩ ሌላ የተለያዩ አራዊት ሁሉ እኮ ተቻችሎ ይኖራል። የሰው ልጅ እኮ ተቻችሎ መኖር አቅቶታል።
ችግሩ ምንድን ነው ታዲያ ሲባል ሃይማኖት ጎደለ። ሃይማኖት ከጎደለና እግዚአብሔር አይታሰብማ። ሃይማኖት የጸናለት ሰው እግዚአብሔርን ያስባል፣ ፈሪሃ እግዚአብሔር አለው። ከእግዚአብሔር ቀርቶ ሰውን ይፈራል፣ ሰውን ያከብራል፣ ሰውንም አያመልክም። ጭብጥ አፈር የሚሆን ሰው ሊያመልከው አይገባም። ዛሬ እኮ ነገ ጭብጥ አፈር የሚሆነው ነው ሕንፃ ሥላሴን እያፈረሰ ጭብጥ አፈር የሚያደርገው ይህን ሁሉ ሕዝብ በየቀኑ የሚረግበው ሕዝብ ሃይማኖት ጎደለ፣ ርኅራኄ ጠፋ። ሃይማኖት ሲሆን በደቂቃ አምሮባን በዚያ አፍታና እኮ ነው። ልብሱን ብጨብጥ ብይዝ ብነቃ እድናለሁ አለች፣ ዳነች። ሃይማኖት ያድናል። ፍጹም ሃይማኖት ኑሮን እንድንድን የእሱ ቅዱስ ፈቃድ ይሆንልን። በማቴዎስ 8 ከቁጥር 13 ላይ ስንመለከት የመቶ አለቃውን እናያለን። የመቶ አለቃውን ታሙበት ከቤቱ እንቅልፍ አጥቶ የተሰቃየበት ነው። አሁንም ወደ ቸር አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ ልጄ በጠና ታሟል አድንልኝ አለ። ምን አለ ታዲያ አምላካችን? አዎ ወደ ቤት መጥቼ አድነዋለሁ አለ። ምን መለሰ? እኔ አንተ ወደ ቤቴ ጣራ ውስጥ ልትገባ አይገባኝም። አንተ ወደ ቤቴ እንድትመጣ እኔ ብቁ አይደለሁም። ራሱ መቷት ባለስልጣን ነው፣ ባለሀብት ነው። እኔ አይገባኝም አለ። ራሱን ዝቅ አደረገ። ሃይማኖት ሲኖር እንዲህ ነው፣ ራሱን ዝቅ ማድረግ። በስልጣኑ በሀብቱ አገረ ገዥ በመሆኑ ሳይመቀም እኔ ኃጢአተኛ ነኝ፣ ብቁም አይደለሁም፣ ወደ እኔ ቤት መጥተሽ ገብተሽ ልታድንልኝ አልፈቅድም። ከዚሁንና በቃለ ተናገር ልጄ ይድናል አለ። እንደ ቃል ይሁንልህ፣ ይዳንልህ፣ ድኖልሃል አለ። ይህን ከመላኩ ጋር ተነጋግሮ ከቤቱ ሲደርስ ልጁ ድኖ ከበሽታው አገኘው። ክብርና ምስጋና ለሱ ይሆን። አዎ ይሄ ነው። እዚህ ሰውዬ እንዲህ ነው። ሃይማኖት ሲገባና በሃይማኖት ሲኖር ምንነትን ያስተዋል፣ ምንነትን ያስረዳል። እኔነትን፣ የእኔ ባይነትን እኔ ያልኩት ይሁንን ያጠፋል፣ ያስወግዳል ማለት ነው። ስለዚህ አምላካችን እኛ በሃይማኖት ጸልየን ለምነን አምላካችን የምንፈቅደውን የምንለምነውን ያለብንን ጭንቀት ሁሉ በዓለማችን የሚፈጸመውን በሀገራችን የሚፈጸመውን ወገናቻችን ያሉበትን ጭንቅና መከራ እያሰብን እንድንለምነውና እነዚህ አሁን መማር ብቻ አይደለም፣ ታሪክ መተረክ ብቻ አይደለም። አሁንም ይህን የሰማናቸው በሃይማኖት ጸልየው ለምነው የ12 ዓመቷ በሽተኛም ጌታን አምና ስለቀረበ ስለዳሰሰች ዳነች። የመቶ አለቃውን በእምነት ቀርቦ ስለጠየቀልን ዳነ። እኛም በሃይማኖት በምግባር በፍቅር ሆነን እስቲ አሁን ፍልሰታ መጣችን። በዚህ ጾም እንኳን እግዚአብሔርን በንጹሕ ልቡና እንጠይቀውና እንጸልይና እግዚአብሔር የነነዌን ሰዎች ጾማቸውን ጸሎታቸውን ተቀብሎ ሀገራቸውን ያዳነ አምላክ የእኛን እንዲያድንልን በምግባር በሃይማኖት ሆነን እንድንጸልይ አደራ እላለሁ። አምላካችን ቅዱስ ፈቃዱ ይሁንልን። ጾሙንም በሰላም አስጀምሮ በሰላም ፈጽመን የበረከቷ ተሳታፊ እንድንሆን የእሱ ቅዱስ ፈቃድ እንዲሆን አሁንም በድጋሜ አምላካችን ይፍቀድልን። አሁን እንግዲህ የነፍሳው በሃይማኖት መኖር ማለት እግዚአብሔርን መፍራት፣ ርኅሩህ መሆን፣ ሰውን መውደድ፣ ሰውን ማክበር፣ ራስን ከፍ ለማድረግ ራስን ዝቅ ማድረግ። እኒህ ነገሮች ሲኖሩ ደግሞ የጸሎት ሰው ይሆናል። በንስሐ መመላለስ አለ። በንስሐ ተመላልሶ አዎ በሥጋውና በደሙ ታትሞ ዝግጁ ሆኖ ሞት እንኳን ቢመጣ ሞትን ሳይፈራ አይ ሞት እረፍት ብሎ መሄድ ይቻላል፣ መግባት ይቻላል ወደ ፈጣሪ። ሰው
አሁን እኛ የምናዝነው የምናለቅሰው በሥጋ ስለተለየን ብቻ ነው። ሰው ግን ሊለቀስለት የሚገባው ከክርስቶስ በመለየቱ ነው። በዚህ ዓለም ሲኖር በተለያየ ምክንያት በስራ በተለያየ በእድሜ በምን እያማኘ ለሥጋው ደግሞ ሳይበቃ ንስሐ ሳይገባ ፈጣሪውን ሳይጠይቅ የቀማውን ሳይመልስ የበደለውን ሳይክስ ሲሞት ለዚህ ነው ማልቀስ የሚገባው፣ ማዘን የሚገባው ለእንደዚህ ያለ ሰው ነው። ምክንያቱም ይህ የምድሩ ክራይ ቤት ነው፣ ቀሪ ነው። እኛ ነፍስ ተለይታ ወደማይሞተው ወደማያልፈው ወደማይጠፋው ወደማይሻር ወደ መንግሥተ ሰማያት በፈጣሪዋ ፊት ነው የምትሄድ። ሥጋ ግን ወደ ተፈጠረበት ወደ ተገኘበት ወደ መሬት ነው የሚቀላቀለው እና ይህን ዓለም መገላገል ደግሞ መልካም ከሰራነ የዚህ ዓለም በሞት መለየት እረፍት ነው። ይህን ሲመለከት ነው ቅዱስ ያሬድ ሞቶሙ ሰለ ጻድቃን ሕይወቶሙ ውእቱ፣ የደጋጎች ሰዎች ሞታቸው ሕይወታቸው ነው። ምክንያቱም ከፈጣሪያቸው ጋር መላእክት ይመስለው ይኖራለዋል። ዘላለማዊያ ነው። ከተገኘች ማትታጣ ከታጣች ማትገኝ ዘላለማዊ ደስታ የሚገኝባት መልካም ከሰራ ያችናል። ይሄኛው የምድሩ ግን በሥጋችን የምንመላለስበት ሥጋችን እየረዳን የምንኖርበት ያድነን። ግን መልካም ብንሆን ከሥጋ ይልቅ ለነፍሳችን ብዙ ነገር ሰርተን ወደ ፈጣሪ ዝግጁ ሆነን ብንኖር እግዚአብሔር ደስ ይለዋል። እኛም የመንግሥቱ ወራሽ እንሆናለን። ወይቤሎሙ ተአመኑ ከመ አነ ውእቱ ወኢትፍርሁ፣ እኔ እንደሆንኩ እመኑ አትፍሩ። ወስብሐት ለእግዚአብሔር።